እውነተኛ ሙስሊም ማለት ምላሱ እጁ ሙስሊሞችን አዳ የማያደርግ ማለት ነው። እውነተኛ ሙስሊም ማለት ለራሱ የሚወደውን መልካም ነገር ለወንድም ለእህቶቹ የሚወድ፣ ለራሱ የሚጠላውን መጥፎ ነገር ለወንድም ለእህቶቹ የሚጠላ ሰው ማለት ነው። እውነተኛ ትክክለኛ አማኝ ሴት ማለት 5 ወቅት ሶላቷን በአግባቡ መሰገድ፣ የዓመት ረመዳኗን በአግባቡ የምትጾም፣ የባሏን ሐቅ የምትጠብቅ፣ ሒጃቧን የምትጠብቅ፣ ብልቷን የምትጠብቅ፣ ጎረቤቷን አዳ ማታደርግ፣ ኻድሟን ማትበድል፣ ልጆቿን በአግባቡ የምታሳድግ ሴት ናት እውነተኛ ትክክለኛ ሙስሊም ሴት ማለት። በጥቅሉ እውነተኛ ትክክለኛ ሙስሊም መሆን የሚፈልግ ዲኑ ካምል እንዲሆንለት ሙሉ እንዲሆንለት በዱንያ ከጥመት ከውርደት በአኼራ ከጀሃነም እሳት መዳን የሚፈልግ ሰው ቁርአንን ሐዲስን አንገቱን ደፍቶ ሊማር፣ ቁርአንና ሐዲስ ያደነቁትን ያወደሱትን ሁሉ ሊተገብር፣ ቁርአንና ሐዲስ ያስጠነቀቁትን ያወገዙትን ሁሉ ሊርቅ ይገባል።